በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግንቦት 28 ስንክሳር ቅድስት ዓመተ ክርስቶስ። በዚህችም ዕለት ተጋዳይት የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ። በበረሃም ሳለው በሌሊት ተነስቼ በጨረቃ ብርሃን ተጓዙ። በተራራም ላይ የተቀመጠ ሰውን አየሁ። ጠጉሩም ሁለመናው ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄዱ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበል ማልዳለሁ አልሁ። እጅግም አብዝቼ ለመንሁ። ከዚህ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን አጸፍ ጣልሁላት። ለብሳም ወጣች። በአንድነት ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከእኔ ጋር የሚነጋገር አንድ መነኩሴ ነበረ። ከጥቂት ቀኖችም በኋላ ወደ እርሱ ሄድሁ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳው ጊዜ አልከፈተልኝም። እየተጸጸተ ለቅሶን አበዛ እንጂ። በዚያ ጊዜ በልቤ እንዲህ አልሁ፣ እኔስ ስለ ጉስቁልናዬና ስለ ኀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬ ፈጥኜ ሄድሁ። ማቅ ለበስኩ። በዘንቢልም ሽንበራ በጽዋ ውሃ ያሱ። በክብርም ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳ ወደ አንተ የሚጮኹትንም የምትሰማቸው የታመነችብህ ባሪያ ታድናት ዘንድ ይቅርታንና ምሕረትን ላክ። ከምግባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህንን ሽንብራና ይህንን የጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ። ከዚህ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህንን የተሰነጠቀ ዓለት አገኘሁ። ይህ የእግዚአብሔር ያዘጋጀልኝ ማደሪያዬ መኖሪያዬ ነው አልሁ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ። ያለ አንተ ሰው አላየሁም። ይህም የዘንቢል ሽንብራና የጽዋ ውሃ 38 ዓመት ከእሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽንብራ እንድመገብ ማለደችኝ። ከሽንብራውም በላሁ፣ ከውሃውም ጠጣሁ፣ ግን አልጎደለም። እግዚአብሔርንም አመሰገንሁት። ልብሴንም ልተውላት ወደድሁ። እርሷ ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድሁ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷ በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘህ በጣኔዎስ በረሃ
ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራም በዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜ አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቷን ፈለግናት። ሙታም አገኘናት። ጠጉሯም ሥጋዋን ሁሉ ሸፍኖታል። በዚያም ሰግደን በበዓቷ ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱንም በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገንን ወደ በዓታችን ገባን። በሰማው ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎችንም አጋንንትንም ደካማውን ድሃ የሚረዳውን የተመሰገነ እግዚአብሔርን ፈጽመን አመሰገንን። እግዚአብሔር ምስጋና ይሁን። እኛም በዚች ቅድስት ጸሎት ይማረን፣ በረከቷን ከእኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም ለአመተ ክርስቶስ መንበርተ ዓለም መኒና እንተረሰቲቲ ንቃተ ኮኩህ መካና 38 ዓመታት እስከ ኮና ይቤሉ ነጋዴያን ሶበ ምውተ ረከብና ውሳጤ በዓት በህየ ቀበርና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።